ታውቃላችሁ እኔ ቤት ተከራይተውልኛል በእውነት የተወደዱ የአያት ማህበረ ምዕመናን አባላት ከሹካ እስከ ሶፋ ገዝተውልኛል። ጠረጴዛ ነሽ፣ ቲቪ ነሽ፣ ወንበር ነሽ ጠቅላላ። እኔ ግዙልኝ ብዬ ግን አይደለም። ባይገዙልኝስ እናንተው ነው የምትጎዱት። አሁን ጧብ እየተኛለሁ ሃሌሉያ። መኪናም ገዙልኝ፣ ባይገዙልኝስ አረፍዳለሁ። ታክሲ ስጋፋ እናንተው ነው የምትጎዱት። ፀሐይ ቀጥቅጦኝ ሰዎች ገፍተውኝ ዝልፍልፍ ብዬ በቃ አሁን ማርሽ ቀይሬ ከች አየ በቅንነት እነሱ የሌላቸው ለኔ ያደርጉልኝ። አታውኑ አሁን የምኖርበት ራሱን የቻለ ግቢ ነው። ሁሌ በር ላይ ቆሜ ይሄ ለኔ ይመጥናል እንዴ እላለሁ። በእውነት በህልሜም በእውኔም እንደዚህ እኖራለሁ ብዬ ገምቼ አላውቅም። እሺ ቤቱን ባያደርጉልኝስ? ወንጌል አላቆመው። መኪና ባይገዙልኝስ? ወንጌል አላቆመው። ግን ወንጌሉ ይደክማል። አንዴ እዛ ልኳንዳ መካነ ኢየሱስ ጠሩኝ። ያኔ አልነበረኝም። አረቄ ሴት ደርሰሃል ምን ላድርግ? አውቶቡስ ተራ ቆሜ ወረፋው ብዙ ነው። ኮንትራት ታክሲ እኔ ገንዘብ የለኝም ብራዘር። ከዛ አልደርስ ሲለኝ በእግሬ ጉዞ ጀመርኩ። ስጓዝ ለምን ታክሲው እየሞላ ጥሎኝ ይሄዳል እየገፉኝ እና ላብ በላብ ሆኜ ደረስኩ። ስደርስ አንዱ ቄስ መገለጥ አመጣ። ይሄ ቄስ መኪና ስለሌለው ነው እኛንም እሱንም የጎዳው። ጠቅላላ ቆሞ አላቸው በረከቱን ያስክ ዘንዶ በኢየሱስ ስም ውደቅ። እኔ እኮ ገብቻለሁ። አይ ቀጥቅጡልኝ ብዬ ቁጭ 15 ደቂቃ ቀጥቅጠው አለሁ አልኩኝ። አታምኑም? ይሄን በቀጠቀጡ በወር ውስጥ 4 ሰዎች አሳሰበን ብለው አንድ ያሪስ መኪና ገዙ እና ያሪሷን ሲሰጡኝ በልደቴ ቀን ካሳሰበን 1 2 ነው 3 አመት ነበር እና ቄስ እቺን መኪና ብለው ሰጡኝ። መቼ ነው ያሳሰባችሁ? የዛሬ አመት ገደማ። ንስሐ ትገባለህ ብራዘር። በአባቴ ብር ፀሐይ አስቀጥቅጠኝ በቃ አይ እኔ ተረጂ እነሱን ረጂ በሚል አይደለም። እነሱም የጌታ ናቸው፣ እኔም የጌታ ነኝ። ብሩም የጌታ ነው። አለቀ። ሲያሳስብሽ ፈጠን አድርጊ ከዚህ በኋላ። አሁን ያቺ ተሽጣ ደግሞ ማነች የሚሏት ከቻለች ስሟ ጠፋች። ሰፋ ያለች ማርሽ የሌላት ቀለል ያለች ገርማችሁ ሁሉ ነገር ተቀየረልኝ። ይሄ ሁሉ በመሆኑ ለወንጌል ተመቻቸልኝ። ሃሌሉያ። ይሄን ያደረጉልኝን እግዚአብሔር ይባርክ በእውነት።